የዩክሬንና ሩሲያ ባለስልጣናት ለመጀመሪያ ጊዜ ፊት ለፊት ተገናኙ። የዩክሬንና የሩሲያ ባለስልጣናት በቱርክ የንግድ ከተማ ኢስታንቡል ፊት ለፊት ለመምከር የተገናኙ ሲሆን ከ2022 ዓመት ወዲህ የሁለቱ ሀገራት ልዑካን በአካል ሲገናኙ ይህ የመጀመሪያውም ነው። ከስብሰባው በፊት በባለስልጣናቱ ዘንድ ምንም አይነት መጨባበጥ አልነበረም እና ጥሩ ውጤት ይኖረዋል ተብሎ የሚጠበቀውም ነገር የለም። ነገር ግን ይህ ወደፊት ለሚኖረው ውይይት አንድ እርምጃም ነው ተብሏል። የውጭ ጉዳይ ሚኒስትር ሀካን ፊዳንን ጨምሮ የቱርክ ባለስልጣናት የሰላም ድርድሩን እያመቻቹ ይገኛል። ቱርክ ከዩክሬንና ከሩሲያ ጋር ጥሩ ግንኙነት ካላቸው ጥቂት ሀገራት መካከልም አንዷ ነች። የቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን በሞስኮና በኪየቭ መካከል እነዚህን ንግግሮች ለማስተናገድ ደጋግመውም ጥሪ አቅርበዋል። የሩሲያና የዩክሬን ባለስልጣናት በአንድ ክፍል ውስጥ ቢሆንም በጣም የተራራቀ ስፍራ ላይ ተቀምጠውም ተወያይተዋል። ዜሌንስኪ የሩሲያ ልዑካን በአንድ ጉዳይ ላይ መስማማት ካልቻሉ ፑቲን ጦርነቱን ማቆም እንደማይፈልጉ ግልጽ ይሆናል ብለዋል። የኢስታንቡል ድርድር ካልተሳካ የዓለም መሪዎች ጠንከር ያለ ምላሽ እንዲሰጡም ጥሪ አቅርበዋል። በሌላ በኩል የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከፑቲን ጋር መገናኘትም እንደሚፈልጉ ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢስታንቡል ውስጥ ከዩክሬንና ከቱርክ ባለስልጣናት ጋር መገናኘታቸውን ተከትሎ ግድያውን መቆም አለበትም ብለዋል።